አንተ አላህ ዘንድ ምን አይነት ሰው እንደሆንክ ማወቅ ከፈለክና አላህ ዘንድ ያለህን ደረጃ ማወቅ ከፈለክ አሁን ያለህበትን ሁኔታ ተመልከት። አሁን የቆምክበትን ቦታ ተመልከት። አሁን ያለህበት ሁኔታ መልካም ከሆነ ሲባል አላህ ሱብሓነሁ ወተዓላ ባዘዘህ ነገር በአግባቡ የምትታዘዝ ከሆነ በከለከለህ ነገር በአግባቡ የምትከለከል ከሆነ አንተ አላህ ዘንድ ያለህ ደረጃ መልካም ነው። አንተም አላህ ዘንድ መልካም ሰው ነህ። ነገር ግን ከዚህ ተቃራኒ ከሆነ አንተ አላህ ሱብሓነሁ ወተዓላ ባዘዘህ ነገር በአግባቡ የማትታዘዝ ከሆነ በከለከለህ ነገር በአግባቡ የማትከለከል ከሆነ ወንጀል ላይ ተዘፍቀህ ምዘልቅ ከሆነ ማቶበት ከሆነ አላህ ዘንድ ያለኝ ደረጃ መልካም ነው ብለህ እንዳታስብ። ዋናው ልብ ነው እያልክ የሸይጣን መጫወቻ ቀልብህ ላይ አትጨምር። እንደዚህ ብለህ የምታስብ ከሆነ እንዲሁ እየተጃጃልክ ነው የምትኖረው። ወንድም እህቶቼ ወደ አላህ ሱብሓነሁ ወተዓላ መቶበት አለብን። ጊዜው አልቀረበምን? ጊዜው አልደረሰምን? ወደ አላህ ሱብሓነሁ ወተዓላ ምንቶበትበት ጊዜ እስከ መቼ ነው እንደዚህ የምንኖረው? እስከ መቼ ነው እስክሮል እያደረገን ምንኖረው? ያ አኹይ ወንጀል ላይ አትዘውትር። ወደ አላህ ሱብሓነሁ ወተዓላ ቶበት። ለምን መቼ እንደምንሞት አናቅም፣ የት እንደምንሞት አናቅም፣ በምን ምክንያት እንደምንሞት አናቅም። ሰው በተኛበት እዛው እየቀረን ያለው አንተ ማን ነው ቃል ይገባልህ? ማን ነው ቃል ይገባልሽ? በቃ የግድ የሆነ ታመህ ተዘጋጅተህበት ምናምን ነው የምትሞተው ይመስልህ? እንደዛ ነው። በፍጹም እንዳይመስልህ።